ባለፈው ዓመት ማትሪክ ኤግዛም ላይ የኤስኤቲ ሳብጀክት ላይ የመጡ 4 ጥያቄዎችን አሳያችኋለሁ። እንዴት ቀላል እንደነበሩ አብረን እንሰራ ታያላችሁ። ይሄንን ቪዲዮ ለምታውቋቸው የግሬድ 12 ተማሪዎች ሼር አድርጉላችሁ ይመቻችሁ። የመጀመሪያው ጥያቄ የሚለው ምንድነው? what is the value of x በዚህ ሲኩዌንስ ውስጥ ነው የሚለው። የሆነ ሲኩዌንስ ተሰጥቶናል። እዚች ጋር የማናውቀው መሃል ላይ የኤክስ ቫልዩ አለ። እሷ ኤክስ ምንድናት ነው የተባለው። እንደዚህ አይነት የሲኩዌንስ ጥያቄዎች በሚሰጡብን ጊዜ ሲኩዌንሱ በምን ያህል ነው እየጨመረ ወይም እየቀነሰ የመጣው በመሃሉ ያለውን ዲፈረንስ ነው ምን። ለምሳሌ ሲኩዌንሳችን ይሄ ነው ከስር ጽፌ ያለው እዚች ጋር በ2 እና በ6 መካከል ያለው ልዩነት 4 ነው። በ6 እና በ12 መካከል ያለው ልዩነት 6 ነው። በ12 እና በ20 መካከል ያለው ደግሞ 8 ነው። ማየት እንደምችሉ ልዩነቱ በ2 ነው እየጨመረ የመጣው። 4 ሲደመር 2 ነው 6፣ 6 ሲደመር 2 ነው 8 እያለ ነው የሚለው። ስለዚህ ቀጣዩ ልዩነታችን የሚፈጠረው 8 ሲደመር 2 ስናደርግ 10 ነው ማለት ነው። ስለዚህ ይሄኛው ኤክስ ከ20 በ10 ነው የሚበልጠው ማለት ነው። ምክንያቱም እየጨመረ ነው እየመጣ ያለው። ስለዚህ 20 ሲደመር 10 ስናደርግ 30ን እናገኛለን ማለት ነው። 30 እናገኛለን። ስለዚህ መልሳችን ሲ ይሆናል ማለት ነው። 30 ነው መልሳችን። ለምሳሌ በ30 እና በ40 መካከል ያለው ዲፈረንስ በ42 መካከል ያለው ዲፈረንስ ደግሞ ብናይ 12 ነው። ማየት እንደምትችሉት ከ10 አሁንም ፕላስ 2 በ2 ነው የጨመረው ማለት ነው። ስለዚህ ይሄ ሲኩዌንስ ጀስት በሁለት እየጨመሩ በሚሄዱ ዲፈረንሶች የተያያዘ ነው። ስለዚህ መልሳችን 30 ይሆናል ማለት ነው። በምትመለከቱ መልኩ መስራት ትችላላችሁ። የሁለተኛው ጥያቄ ደግሞ ኢንፋይናይት ሰም ነው። ኢንፋይናይት ጂኦሜትሪክ ሲሪየስ ነው የተሰጠ ማለት ነው። ስለዚህ የኢንፋይናይት ሰም ፎርሙላ ደግሞ ይሄ ነው። ኤ የመጀመሪያው ተርም ናት። ለምሳሌ በእኛ ኬዝ እዚህ ጋር ሲጽፍላችሁ 5 ሲደመር 5/2 ሲደመር 5/4 ሲደመር 5/6 እያለ የሚቀጥል ቁጥር 8 እያለ የሚቀጥል ቁጥር ነው። ይሄ ሲኩዌንስ እንዴት ነው በአንዴ ሶልቭ የሚደረግ? ምክንያቱም የማያልቅ ቁጥር ነው ኢንፋይናይት። ነገር ግን ይሄንን ፎርሙላ በመጠቀም ግን ሶልቭ ማድረግ እንችላለን። የኤ ቫልዩአችን አሁን እንዳልኳችሁ የመጀመሪያ ቫልዩአችን ነው። ስለዚህ 5 አለን ከላይ 5 እናመጣታለን። ኦቨር አድርገን 1 ሲቀነስ አር እናደርጋለን። እቺ አር ምንድናት የሚለውን ነገር ስናይ አር ማለት ይሄኛው ሁለተኛው ቫልዩ ለአንደኛው ቫልዩ ሲካፈል ወይም ደግሞ ሶስተኛው ቫልዩ ለሁለተኛው ብቻ አንድ ቫልዩ መርጣችሁ ከፊት ለፊቱ ላለው ቫልዩ ስታካፍሉ የምታገኙ ነው። ለምሳሌ ቀላሉ ከፊት ለፊት ያሉት ስለሆነ 5/2ን ለ5 እናካፍል። 5/2 ሲካፈል ለ5 ማለት ኦቨር 1 ነው። ገልብጠን ማባዛት ማለት ነው። በ1/5 እናባዛለን። 5 በ5 ሲጣፋና 1/2 ይቀረናል ማለት ነው። ስለዚህ በአር ቦታ 1/2 ማስገባት እንችላለን። 1 ሲቀነስ 1/2 ማለት ደግሞ 2 ሲባዛ በ1 2 ነው። ሲቀነስ 1/2 ነው። 2 ሲቀነስ 1 ነው። 1/2 ይሆናል ማለት ነው። ስለዚህ በአር ቦታ ቀጥታ 1/2 ማስገባት እንችላለን። ስለዚህ ኤስ እኩል ይሆናል ከላይ 5 አለን 5/1 ሲቀነስ 1/2 ደግሞ 1/2 መጣለን ማለት ነው። ስለዚህ ኤስ 5/1 ሲካፈል ለ1/2 እንደማለት ነው። አሁንም ገልብጠን ስናባዛው 5/1 ሲባዛ 2/1 ይሆናል ማለት ነው። 5 ሲባዛ በ2 ሲካፈል 1 10 ይሆናል ማለት ነው። ጀስት ይሄንን ፎርሙላ የኢንፋይናይት ጂኦሜትሪክ ሲሪየስ ፎርሙላን መጠቀም ነው ማለት ነው። ወደ ቀጣዩ ጥያቄ ስንሄድ ደግሞ የሆኑ ሁለት ኢኩዌሽኖችን ሰጥቶናል። ሲስተም ኦፍ ሊኒየር ኢኩዌሽን ነው። የነዚህ ኢኩዌሽኖች መጨረሻ ላይ የምናገኘው የኤክስ እና የዋይ ቫልዩ መልስ አለ። ስንተኛ ኳድራንት ውስጥ ነው የሚገኘው ነው የሚለው። በግራፋችን ውስጥ እነዚህ ነው ኳድራንት የምንላቸው። የመጀመሪያው ኳድራንት ኤክስም በዚህ በኩል ፖዚቲቭ ዋይም በዚህ በኩል ፖዚቲቭ የሆነበት ነው። ሁለቱም ፖዚቲቭ ናቸው። ፈርስት ኳድራንት ነው። ወደ ሁለተኛው ኳድራንት ስንሄድ ኤክስ ኔጌቲቭ ነው። በዚህ በኩል ነው ማየት እንደምችሉት ኤክስ ቫልዩ። ዋያችን ግን ስቲል ከላይ ነው ያለው ፖዚቲቭ ነው ማለት ነው። ኔጌቲቭ ፖዚቲቭ። ሶስተኛው ሁለቱም ኔጌቲቭ ናቸው። በዚህና በዚህ ነው ያሉት። አራተኛው ደግሞ ኤክስ ፖዚቲቭ ነው፣ ዋይ ኔጌቲቭ ነው ማለት ነው። መልሳችን የቱ ጋር ነው የሚገኘው የሚለው ለማግኘት መጀመሪያ ኢኩዌሽኑን ሶልቭ ማድረግ አለብን። ኢኩዌሽኑን በቀላሉ ሶልቭ እንዴት እንደምናደርግ ላሳያችሁ። 2x ሲደመር ዋይ እኩል ይሆናል 0 እና ይሄኛው ማለት ነው። ሁለተኛው ኢኩዌሽናችን ደግሞ ኤክስ ሲቀነስ ዋይ እኩል ይሆናል 3 ነው ያለን። ይህንን ኢኩዌሽን በብዙ መንገድ ሶልቭ ማድረግ እንችላለን። ነገር ግን ማየት እንደምችሉት ዋዮቻችን ተቃራኒ ናቸው። አንደኛው ፖዚቲቭ ነው፣ አንደኛው ኔጌቲቭ ነው። ስለዚህ ይህን ኢኩዌሽን ቀጥታ ብንደምረው ይሄኛው ዋይ ይጠፋልናል፣ ለማቃለል ያግዘናል ማለት ነው። ስለዚህ ሪስፔክቲቭሊ እንደምራቸው 2x ሲደመር x 3x ነው። ዋይ ሲደመር ኔጌቲቭ ዋይ ማለት ዋይ ሲቀነስ ዋይ እንደማለት ነው። 0 ነው የሚሰጠን። ስለዚህ ዋይ ይጠፋልናል ማለት ነው። እኩል ይሆናል 0 ሲደመር 3 ደግሞ 3 ነው የሚሰጠን ማለት ነው። ስለዚህ ኤክሳችንን ለማግኘት ኦቨር 3 እናደርጋለን። 3 ሲካፈል ለ3 ኤክሳችን 1 ይመጣልናል ማለት ነው። 1 ይመጣልናል ማለት ስለዚህ የኤክስ ቫልዩአችንን አገኘን። ኤክሳችን ስንት መጣልን? 1 መጣልን። አሁን የምንፈልገው የዋይ ቫልዩአችንን ነው ማለት ነው። የዋይ ቫልዩን ለማግኘት ደግሞ ያገኘነውን የኤክስ ቫልዩ ከሁለቱ ኢኩዌሽኖች ውስጥ የፈለግነው ውስጥ እንከቷል። ለምሳሌ የሚቀለን እዚህ ጋር ያለው ኤክስ ሲቀነስ ዋይ እኩል ይሆናል 3 የሚለው ኤክስ ሲቀነስ ዋይ እኩል ይሆናል 3 ውስጥ ኤክስን ስንት ነው ያገኘነው? 1 ነው ያገኘነው አይደለ? ስለዚህ
1 ሲቀነስ y እኩል ይሆናል 3 የሚለው ውስጥ እንክተቱ። ስለዚህ yን ለብቻው ለማስቀረት ቺን y ወደዛ ብንወስዳት ቺን 3 ወደዚህ ብናመጣት 1 ሲቀነስ 3 እኩል ይሆናል y ኔጌቲቭ ነበረች ፖዚቲቭ y ይሆናል ማለት ነው። ስለዚህ y ማለት 1 ሲቀነስ 3 ኔጌቲቭ 2 ይመጣልናል ማለት ነው። ስለዚህ ኤክሳችን 1 ነበር፣ yአችን ኔጌቲቭ 2 መጣልን። ስለዚህ 1 ፖዚቲቭ ነው፣ y ደግሞ ኔጌቲቭ ናት። ስለዚህ ፖዚቲቭ ኔጌቲቭ የቱ ኳድራንት ላይ ነው የሚገኘው? ፖዚቲቭ ኔጌቲቭ ማየት እንደምትችሉት አራተኛው ኳድራንት ላይ ነው የሚገኘው። ኤክሳችን ፖዚቲቭ ነው፣ yአችን ደግሞ ኔጌቲቭ። ስለዚህ ፖዚቲቭ ኔጌቲቭ አራተኛው ኳድራንት ላይ ነው የሚገኘው። መልሳችን ዲ ነምበር አራተኛው ኳድራንት ፎርዝ ኳድራንት ይሆናል ማለት ነው። ይሄኛው ጥያቄ ደግሞ ማየት እንደምትችሉት አንድ ኢኒኳሊቲ ተሰጥቶናል። 2x ሲቀነስ y ከ4 ይበልጣል የሚል ኢኒኳሊቲ ተሰጥቶናል። እዚህ ጋር ደግሞ ማየት እንደምትችሉት ሴቶች ተሰጥቶናል፣ የፖይንቶች ማለት ነው፣ የኤክስ ቫልዩ እና የዋይ ቫልዩ። አሁን የተጠየቅነው ይሄንን ኖት የሶሉሽን የማያሟላልን የቱ ነው የተባልነው። እንደዚህ አይነት ጥያቄዎችን ቀጥታ ሰብስቲቲዩት በማድረግ ነው መሰረት። ለምሳሌ የመጀመሪያውን ብናመጣ እዚህ ጋር 3 እና 1 ነው ያለን። የኤክስ ቫልዩአችን 3 ነው፣ የዋይ ቫልዩአችን 1 ነው። እነሱን እዚህ ኢኩዌሽን ውስጥ እንክተታቸው። 2 በኤክስ ቦታ 3 እናስገባለን፣ ሲቀነስ በዋይ ቦታ 1 እናስገባለን፣ ግሬተር ዛን 4። 2 ሲባዛ በ3 6 ነው፣ 6 ሲቀነስ 1 5 ይሰጣል። 6 ሲቀነስ 1 5 ይበልጣል ከ4፣ 5 ከ4 ይበልጣል። ስለዚህ የአንደኛው ልክ ነው ማለት ነው። ስለዚህ ሰብስቲዩት አድርጋችሁ እውነት ከመጣላችሁ ሶሉሽን ይሆናል። ስለዚህ ሶሉሽን ይሆናል ማለት ነው። ሁለተኛውና ሶስተኛውንም እንደዛው ቼክ ብታደርጉት ሶሉሽን ይሆናሉ፣ ልክ ናቸው። ነገር ግን ወደ አራተኛው በሚመጡበት ጊዜ 2 ኤክስ ሲቀነስ ዋይ ግሬተር ዛን 4 ነው ያልነው። ኢኒኳሊቲያችን በኤክስ ቦታ 1ን በዋይ ቦታ 3ን ፖዚቲቭ 3ን ነክተን፣ ስለዚህ በኤክስ ቦታ 1ን በዋይ ቦታ ደግሞ ፖዚቲቭ 3ን ስንከት ይበልጣል ወይ ከ4 የሚለው ነው የምንሰራው። ስለዚህ 2 ሲባዛ 1 2 ነው፣ ሲቀነስ 3 2 ሲቀነስ 3 ይመጣልናል፣ ኔጌቲቭ 1 ይመጣልናል፣ ግሬተር ዛን 4። ኔጌቲቭ 1 ደግሞ ከ4 ሊበልጥ አይችልም፣ ኔጌቲቭ ቁጥር ነው። ስለዚህ ይሄ አይሆንም ማለት ነው። ስለዚህ ሶስቱ እዚህ ጋር የምታያቸው ኤም ቢም ሲም ያሟላሉ። ነገር ግን ዲ ላይ ያለው 1 እና 3 ይሄንን ኢኒኳሊቲ አያሟሉልንም፣ ፎልስ ነው ማለት ነው። ስለዚህ መልሳችን ኖት የሶሉሽን ስለሚለን ዲ ይሆናል፣ ስለማያሟላልን ማለት ነው። ይህንን ቪዲዮ ለምታውቋቸው ተማሪዎች ሼር አድርጉላቸው። ፎሎ እና ላይክ አድርጉ። ይመቻችሁ።